መልካቾቻችን እንደምን ውላችሁ አምሽታችኋል። በላይ በቀለ ነኝ። በዓለም ዙሪያም ጎልተው የወጡ መረጃዎችን የምናቀርብበት ክፍለ ጊዜ ላይ እንገኛለን። በኢራን ደርሷል ስለተባለ ፍንዳታና በርካታ ሰዎች ስለተጎዱበት አደጋም የዓለምን መገናኛ ብዙሃን ትኩረት የሳበው የእስራኤል ዝምታና ወታደራዊ ግንባታ እንዲያም ሲል በፍልስጤም ምድር ስለተካሄደ አስደንጋጭ ዘመቻም በዝርዝር እናቀርባለን። የሀገር ውስጥ አንድ ጉዳይና ሌሎችንም ይዘናል። አብራችሁን እንድትቆዩ ጋብዛለሁ። እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት በጥቂቱ 31 ሰዎች መገደላቸው ተነገረ። የጋዛ ባለስልጣናት ባወጡት መግለጫም በተፈናቃዮች መጠለያ ጣቢያና በሌሎች አካባቢዎች በተፈጸመው የእስራኤል መጠነ ሰፊ የአየር ጥቃት ከተገደሉት ሌላም ቁጥራቸው በውል ያልታወቀ መቁሰላቸውን ባለስልጣናቱ አመልክተዋል። የእስራኤል ጦር የተወሰኑ ጥቃቶች መፈጸማቸውን አረጋግጦ እርሱም ቢሆን ትናንት ሐማስ የተኩስ አቁም በመጣሱ የተሰጠ ምላሽ ነው ብሏል። በራፋህ የመሬት ውስጥ ምሽግ 8 አሸባሪዎችና 4 አመራሮች መኖራቸው በመረጋገጡ ነው ጥቃት የተፈጸመው በማለት አክሏል። ሐማስ ጥቃቱን በማውገዝ አሜሪካም አፋጣኝ እርምጃ እንድትወስድ ጠይቋል። መሰል ጥቃቶች የእስራኤል መንግሥት አረመኔያዊ የጅምላ ጭፍጨፋውን አጠናክሮ ስለመቀጠሉ ማረጋገጫ ነው ብሏል። ከተገደሉት 7ቱ በአንድ መጠለያ ጣቢያ የሚኖሩ የቤተሰብ አባላት መሆናቸውን እንዲሁም በጥቃቱ የመኖሪያ ሕንፃና የፖሊስ ጣቢያ መመታቱንና 3 ልጆችና 2 ሴቶች መገደላቸውን ገልጧል። በእስራኤልና